አሁን ባላችሁበት ሁኔታ ቅጥ አድርጋችሁ ታነባላችሁ ግን ቶሎ አይገባችሁም ወይም ደግሞ ፎከስ ለማድረግ ትሞክራላችሁ ግን ያቅታችኋል ወይም ደግሞ አንድ ዩኒት ለማንበብ ከአንድ ሳምንት በላይ ሊወስድባችሁ ይችላል በጣም ረጅም ጊዜ እየወሰደባችሁ ተቸግራችሁ ሊሆን ይችላል ነገር ግን የነዚህን ችግሮቻችሁን ከስር ከመሰረቱ ነቅላችሁ ማውጣትና ለነዚህ ምክንያት ሊሆኑ የሚችሉት ነገሮች እነዚህ ሶስቱ ነገሮች ናቸው እነሱም አንደኛ ቻፕተሩ በጣም ረጅም ከሆነ እንዲሁም ደግሞ በጣም ከባድ ይሆነና ዲፕሊ በጣም አንደርስታንዲንግ የሚፈልግ ቻፕተር ከሆነ ሁለተኛ ደግሞ በቀን ውስጥ በጣም ረጅም ሰዓታትን ትምህርት ላይ ስለምታሳልፉ በጣም ይደክማችኋል የመዛል ስሜት ይኖራል በጣም በርናውት ታረጋላችሁ አይምሯችሁ በቃኝ ማለት ይጀምራል ስለዚህ ከዛ በኋላ ላንብብ ብትሉ እንኳን በአንድ ሰዓት ይቀርና ከዛ በኋላ በተከታታይ ቀናት በጣም ብዙ ነገሮችን ሚስ ማድረግ ትጀምራላችሁ ይሄኛው ሁለተኛው ምክንያት ሊሆን ይችላል ሶስተኛው ደግሞ ምናልባት በትክክለኛው መንገድ እያጠናችሁ ስላልሆነ ነው ሃይ እንዴት ናችሁ በዛሬው ቪዲዮአችን ደግሞ አሁን የነገርኳችሁን ፎከስ የማድረግ ወይም ደግሞ አንድን ዩኒት ስታነቡ በጣም ረጅም ጊዜ የሚወስድባችሁ ከሆነና ፎከስ የሚያጣችሁ ወይም ደግሞ በጣም ከብዷችሁም ለማንበብ እየተቸገራችሁ ከሆነ በዛሬው ቪዲዮ ይሄን እንዴት አድርጋችሁ ማስተካከል እንደምትችሉና ኢዚሊ አንብባችሁ አንደርስታንድ ማድረግ እንዲሁም ደግሞ አንድ ዩኒትን በአንድ ሰዓት የምትጨርሱበትን ፍሬምወርክ ነግራችኋለሁ ይሄን ስነግራችሁ ደግሞ ፕሪስቴፖች እና ፖስት ስቴፖች ይኖሩታል ፕሪስቴፖቹ ላይ ያሉትን ነገሮች ነግራችኋለሁ ማለት ነው እነዚህን ካላዘጋጃችሁ ወደ ፖስት ስቴፕ ወይም ደግሞ ወደ ዋናዎቹ ስቴፖች ከመሄዳችን በፊት እነዚህን ማዘጋጀት ካልቻላችሁ በኋላ ላይ ልትቸገሩ ስለምትችሉ በቻላችሁ ታቅም ይሄን መጀመሪያ ለማዘጋጀት ሞክሩ የመጀመሪያው ፕሪስቴፕ ላይ ያለው ነገር ማቴሪያላችሁን በደንብ ማዘጋጀት ነው ያ ማለት ማቴሪያል ስንል የምታዩትን ቪዲዮዎች ሊሆን ይችላል የምትጠቀሙትን ሾርት ኖቶች እንዲሁም ደግሞ በዩኒት የተከፋፈሉ ጥያቄዎችን የምትሰሯቸውን አፍተር ካነበባችሁ በኋላ የምትሰሯቸው ማለት ነው እነዚህ ነገሮች በሙሉ ማቴሪያላችሁን ታዘጋጃላችሁ የምታጠኑበትም ቦታ እንዲሁም ደግሞ ፎከስ ለማድረግ የሚረዷችሁን ነገሮች በሙሉ አንድ ላይ ሰብሰብ አድርጋችሁ እዛ ማዘጋጀት ይኖርባችኋል ሁለተኛው ደግሞ ማዘጋጀት ያለባችሁ ነገር ስኬጁል ነው ስኬጁላችሁን አስተካክላችሁ እነዚህን ስቴፖች አፕላይ ለማድረግ መሞከር መቻል አለባችሁ ሶስተኛው ደግሞ ልክ እንደ ቴክኒክ ሊሆን ይችላል ወይም ደግሞ እንደ ቲፕም ልትወስዱ ትችላላችሁ ይሄ ምንድነው መጀመሪያ እነዚህን ስቴፖች አፕላይ ስታደርጉ ከቀላል ዩኒቶች አፕላይ ለማድረግ ሞክሩ ምክንያቱም በቀላል ዩኒቶች ቶሎ ያን ነገር አቺቭ የማድረግ ብቃት ይኖራችኋል እንዲያን አንድ ጊዜ አቺቭ ካደረጋችሁት በኋላ ሞር ኮንፊደንስ ቢልድ ያርጋችሁ ስለምትሄዱ ከባድ ዩኒቶችን ወይም ደግሞ ዲፕሊ አንደርስታንድ የሚፈልጉ ቻፕተሮችን ቶሎ ከቨር ለማድረግ ይረዳችኋል ምናልባት አዲስ ከሆናችሁ ሳምሶን እባላለሁ ኢንትራንስ ላይ 500 ስኮር አድርጌያለሁ ኤንድ ዩቲዩብ ላይ እንደምታዩት ለኢንትራንስ ኤግዛም ቴከሮች የሚሆን አሪፍ ኮንቴንቶችን ፐብሊሽ አድርጋለሁ ስለዚህ ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ let's dive in አሁን ወደ ስቴፑ ስንሄድ እነዚህ አራት ስቴፖች በጣም ቀለል ያሉ ናቸው ኢማጂን አታድርጓቸውም ራሱ ለመስራትም ቀለል ያሉ ናቸው ኤንድ ኦልሶ ከሰራችኋቸው በኋላ ደግሞ ሞር ፕሮዳክቲቭ እንድትሆኑ ይረዷችኋል እና በአንድ ሰዓት ውስጥ አንድ ዩኒት አንብባችሁ እንድጨርሱ የሚረዳችሁ አይነት ፍሬምወርክ ነው የምሰጣችሁ ኢቭን እንኳን በአንድ ሰዓት ባጨርሱ ምናልባት በቀን ውስጥ 2 ወይም 3 ቻፕተሮች እንድትነቡ ይረዳችኋል እሺ የመጀመሪያው ስቴፕ የሚሆነው ገረፍ አድርጋችሁ ማንበብ ነው የሆነ ቻፕተር ትመርጣላችሁ ስኬጁሎችን አስተካክላችሁ የምታነቡትን ካወቃችሁ በኋላ እዛ ላይ ትገባላችሁ አንድ 10-20 ደቂቃ የሚሆን ጊዜ ወስዳችሁ ያን ቻፕተር ገረፍ ታደርጋላችሁ ስለምን እንደሚያተት ወይም ደግሞ ሴንትራል አይዲያው ምን እንደሆነ ለመረዳት መሞከር መቻል አለባችሁ ስኪም ታድርጉታላችሁ ወይም ደግሞ ገረፍ ታድርጉታላችሁ ማለት ነው ገረፍ ንባብ ካነበባችሁ በኋላ ሁለተኛ የሚሆነው ደግሞ ኢለርኒንግ ወይም ደግሞ ቅድም አዘጋጁ ያልኳችሁን ቪዲዮ በዛ ዩኒት ላይ በዛ ቻፕተር ላይ የሚያጠነጥን ቪዲዮ በደንብ ቅጥቅጥ አድርጋችሁ ከ20 እስከ 30 ደቂቃ የሚደርስ ቪዲዮ በደንብ ዲፕሊ ሊያስረዳችሁ የሚችል በጣም ለእናንተ የሚመጥን ፕሪፔር አድርጉ ብያችኋለሁ ያን በደንብ ታያላችሁ ማለት ነው ይሄ ደግሞ ላይክ ቲቸር እንደሚያስተምራችሁ ወይም ደግሞ የሆነ ዲፕ አንደርስታንዲንግ ዛ ነገር ላይ እናንተን ከሀ ጀምሮ እስከ ፐ ድረስ በደንብ ያስተምራችኋል ማለት ልክ መምህር እንደሚያስተምራችሁ ኖት እየያዛችሁ እንዲሁም አስፈላጊ ነገሮችን በሙሉ እያደረጋችሁ በደንብ ፎከስ አድርጋችሁ ለመከታተል ሞክሩ ሶስተኛው ስቴፕ ደግሞ ቅድም አዘጋጁ ያልኳችሁ ሾርት ኖቶች አሉ እነሱን ሾርት ኖቶች ዲፕሊ ተወስዱና መጽሐፍም ላይ ሊሆን ይችላል ወይም ደግሞ ሌሎች ቴሌግራም ቻናሎች ላይ ምናምን የሚለቀቁ ዲጂታሊ ያሉ ሾርት ኖቶችን እነሱን ዲፕሊ ቁጭ ብላችሁ ከ20 እስከ 40 ደቂቃ በሚሆን ጊዜ ውስጥ ያን ቻፕተር ዲፕሊ አንደርስታንድ ለማድረግ ያርጋችሁ ታነባላችሁ ማለት ነው ዲፕሊ ስታነቡ ደግሞ ሾርት ኖት አላችሁ ኤንድ ኦልሶ ከዛ በፊት ቪዲዮም ስላያችሁ ብዙም አይከብዳችሁም ያን ነገር ቶሎ እያነበባችሁ ታልፉታላችሁ ማለት ነው ያልገባችሁን ነገር እዛው ላይ ሾርት ኖት እያደረጋችሁ ተወስዱትና ወይም ደግሞ ፖይንት አውት ታረጉትና በኋላ እዛ ነገር ላይ ወይ ሪሰርች ትሰራላችሁ ወይም ደግሞ ChatGPT ወይም ደግሞ ሌሎች ሰዎችን መጠየቅ ትችላላችሁ ማለት ነው አራተኛው ደግሞ ከ10 እስከ 30 በሚሆን ደቂቃ ውስጥ ራሳችሁን ዲፕ በሆነ ፎከስ ውስጥ ጥያቄ ቅጥቅጥ አድርጋችሁ ትሰራላችሁ ቅድም አዘጋጁ ያልኳችሁ በዩኒት የተከፋፈሉ ጥያቄዎችን ታዘጋጃላችሁ ዩኒት ላይ በደም ያተኩር አይደር ኤክስትሪም ላይ ሊሆን ይችላል ወይም ደግሞ የሰጧችሁ ፎልደር አለ እዛ ፎልደር ላይ በዩኒት የተከፋፈሉ ጥያቄዎች አሉላችሁ እነዛን ቅጥቅጥ አድርጋችሁ ትሰራላችሁ ማለት ነው ከዛ በኋላ ደግሞ እዛም ላይ የተሳሳታችሁትን
ፖይንት አውት ታደርጉታላችሁ። ድጋሚ እዛ ነገር ላይ እንዳትሳሳቱ ራሳችሁ ማስተር ለማድረግ መሞከር መቻል አለባችሁ። እነዚህ 4 ኢዚ ስቴፖች በአንድ ሰዓት ውስጥ አንድ ዩኒት አንብባችሁ እንድጨርሱ የሚረዷችሁ ፍሬምወርኮች ናቸው። አንደርስቲሜት ሳታደርጉ ተጠቀሙበት። ኤንድ ኦልሶ ኤአይን በደንብ መጠቀም እንዳትረሱ። የዛሬ ቪዲዮአችን ይህን ይመስል ነበር። ሌላ ጥያቄ ካላችሁ ታች ኮሜንት ላይ አስቀምጡ። ይሄን ደግሞ ሊንክ አስቀምጥላችኋለሁ ታች ዲስክሪፕሽን ላይ። እዛ ሄዳችሁ በቴሌግራም ኮንታክት ልታደርጉ ትችላላችሁ። በዚህች አጭር ቪዲዮ ጠቃሚ የሆነ መረጃ እንደሰጠኋችሁ አልጠራጠርም። see you next time።